ሰላም ጤና ይስጥልን። ቀመር ቴክኖሎጂስ ነን። በዛሬው ቪዲዮ በቀላሉ እንዴት ኮምፒውተራችን ላይ የተወለድንበትን ቀኑን፣ ዓመተ ምህረቱን፣ ሳምንቱንና ወራቱን በቀላሉ እንዴት እንደምናደርግ በዛሬው ቪዲዮ እናያለን። ይህን ለማድረግ መጀመሪያ ምን እናደርጋለን? እዚህ ሰርች ባር ላይ እንመጣና እዚች ጋር ምን ብለን እንጽፋለን? ራን ብለን እንጽፋለን። ልክ ራን ብለን ስንጽፍ እንደዚህ አይነት ዊንዶ ፖፕ አፕ ይሆናል። ይሄኛውን አንድ ጊዜ ክሊክ እናደርጋለን። ልክ ክሊክ ስናደርግ እዚች ጋር ይመጣል። እንደዚህ አይነት ፖፕ አፕ ይመጣል። ይሄኛው ካልመጣላችሁ ራን ብላችሁ ጽፉ ምን ታደርጋላችሁ? እዚህ ጋር ይሄን ማይነስ ታደርጉና መታችሁ ከኪቦርዳችሁ ላይ ዝም ብላችሁ ዊንዶ ፕላስ አርን ትነካላችሁ ማለት ነው። ልክ እዚህ ጋር እንደዚህ አይነት ፖፕ አፕ ሲመጣላችሁ ምን ብላችሁ ትጽፋላችሁ? ካልክ ብላችሁ ትጽፋላችሁ ማለት ነው። ይሄ ካልክ ማለት ምንድነው? ባጭሩ ካልኩሌተር ክፈትልኝ እንደማለት ነው። ስለዚህ እዚች ጋር ካልክ ብላችሁ ከጻፋችሁ በኋላ ኦኬ፣ ልክ ኦኬ ስትሉ የካልኩሌተር ፔጅ እንደዚህ ከፍትላችኋል ማለት ነው። ልክ የካልኩሌተር ፔጅ እንዲህ ከከፈተላችሁ በኋላ እዚች ጋር 3 ዶት አለች። እቺን 3 ዶት አንድ ጊዜ ትነካላችሁ። ልክ ስትነኩ እንደዚህ አይነት ኦፕሽን ይመጣል። እዚህ ውስጥ ዴት ካልኩሌሽን የምትለውን አንድ ጊዜ ክሊክ ታደርጋላችሁ። ልክ ዴት ካልኩሌሽን ክሊክ ስታደርጉ እንደዚህ አይነት ፖፕ አፕ ሜሴጅ ይመጣላችኋል ማለት ነው። ሜሴጅ ሲመጣ እዚች ጋር ምንድነው ፍሮም አለ አይደል? ፍሮም እና ቶ። ይሄ ፍሮም ማለት የተወለዳችሁበትን ቀን ታስገባላችሁ ማለት ነው። አሁን ለምሳሌ እኔ የኔን አስገብቼ ላሳይ። እዚች ካላንደር ምልክቷን እንነካና እዚች ጋር በፈረንጆች ነው ማስገባው። እዚህ ጋር ስንት ነው የኔ 2002 እንሄዳለን ማለት ነው። 2002 ይሄው እዚህ ጋር 2002 ደረስኩ። 2002 ኖቬምበር ላይ ነው የተወለድኩት። ኖቬምበር ስንት 29 ላይ ነው የተወለድኩት። ልክ ኖቬምበር 29 ሲነካ ይሄውና ኖቬምበር 29 2002 ላይ ነው የተወለድኩት። ይሄኛው ደግሞ የዛሬ ቀን ነው። ስለዚህ የተወለድኩበት ይሄ ነው፣ የዛሬ ቀን ይሄ ነው። ይሄ ማለት ኤፕሪል 18 2026 ማለት ይሄው እዚህ ጋር ከታች ኪቦርድ ላይ እዚህ ጋር ኤፕሪል 4 ይሄው ኤፕሪል 4 ያወር ነው 18 26። ስለዚህ ዛሬ እድሜ ስንት ነው ማለት ነው? ይሄው 23ኛ ዓመት 4ኛ ወር 2ኛ ሳምንት ከ6 ቀን ማለት ነው። ይህ ማለት ደግሞ በቀን ስንት ነው? 8541 ቀን እዚች ምድር ላይ ከተወለድኩ በኋላ ኖር ያለው ማለት ነው። ስለዚህ በቀላሉ እድሜያችሁን አስገብታችሁ የተወለዳችሁበትን ዓመተ ምህረት ወሩን፣ ሳምንቱንና ቀኑን ጠቅላላ ደግሞ ምን ያህል ቀናት እንደሆነ ማወቅ በቀላሉ እንድትችላላችሁ ማለት ነው። እንደዚህ አይነት ቴክ ቪዲዮ እንዲደርሳችሁ ከፈለጋችሁ ቀመር ቴክኖሎጂን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ሰፖርት አድርጉኝ። አመሰግናለሁ።